ብዙዎቻችን የምንወደው ምግብ ፒዛ ለዘመናት የቆየ ረጅም ታሪክ አለው። የፒዛ አመጣጥ ከጥንታዊ ስልጣኔዎች በተለይም ከሜዲትራኒያን አካባቢ ካሉ ሀገሮች ይጀምራል። ጠፍጣፋ ዳቦዎች እንደ ቅጠላቅጠሎች፣ የወይራ ዘይት እና ቺዝ ባሉ የተለያዩ ንጥረ ነገሮች የተሞሉ ነበሩ። እንዲሁም ግብፃውያን፣ ግሪኮችና ሮማውያን ሁሉም በተለያዩ ምግቦች የተሞሉ ጠፍጣፋ ዳቦዎች ነበሯቸው። ዘመናዊ ፒዛ ዛሬ እንደምናውቀው በ18ኛው ክፍለ ዘመን መጨረሻ ላይ በኔፕልስ ጣሊያን ውስጥ በቲማቲም መረቅ እና በሞዘሬላ ቺዝ የተሰራ ነበር። በኔፕልስ ድሃው የሰራተኛ ክፍል ብዙ ጊዜ ከቲማቲም ከቺዝ እና ከሌሎች ተጨማሪዎች ጋር ቀለል ያለ ጠፍጣፋ ዳቦ ይመገቡ ነበር። ውድ የሆኑ ምግቦች መግዛት ለማይችሉ ሰዎች ርካሽና ምቹ ምግብ ነበር። በመንገድ ሻጮችም ይሸጥ ነበር። ሆኖም እስከ 18ኛው ክፍለ ዘመን ድረስ ፒዛ ቅርጽ መያዝ አልጀመረም ነበር። የመጀመሪያው የተመዘገበ ፒዛ መሰል ምግብ ፒዛሬል ተብሎ ይጠራ የነበረ ሲሆን በ16ኛው ክፍለ ዘመን በኔፕልስ የተሰራ ነበር። ይህ ምግብ በቺዝ እና በሌሎች ንጥረ ነገሮች የተሞላ የዳቦ ሊጥ የያዘ ነበር። ይሁን እንጂ ፒዛ በኔፕልስ ተወዳጅነትን ያገኘውና ዛሬም የምናውቀውን ፒዛ መምሰል የጀመረው ከ18ኛው ክፍለ ዘመን በኋላ ነበር። ከዘመናዊ ፒዛዎች ጥንታዊ ስሪቶች አንዱ ማርጋሪታ ፒዛ ሲሆን በ1889 በኔፕልስ ራፋኤል ኤስፖዜቶ በተባለ የፒዛ ሰሪ የተፈጠረ ነው። በ1889 የሳቮይ ንግስት ማርጋሪታ ኔፕልስን ስትጎበኝ በራፋኤል ኤስፖዜቶ የተዘጋጀላትን ፒዛ ተመግባ ነበር። ፒዛ የጣሊያንን ባንዲራ ቀለሞች የሚወክሉ የቲማቲም መረቅ፣ የሞዘሬላ አይብ እና ባሲል በላዩ ላይ ተሸፍኖ ነበር። ንግስቲቱ ፒዛውን በጣም ስለወደደችው ለኤስፖዜቶ የምስጋና ደብዳቤ ልካለች። ፒዛውም ለእሷ ክብር ፒዛ ማርጋሪታ ተብሎ ተሰይሟል። ፒዛው የተሰራው የሳቮይ ንግስት ማርጋሪታን ለማክበር ነበር። ፒዛ ማርጋሪታ የጣሊያን ምግብ ዋና ምግብ ሆኖ እና አሁንም በጣም ባህላዊና ትክክለኛ ፒዛ እንደሆነ ይቆጠራል። የፒዛ ተወዳጅ ሆነ እና የፒዛም ተወዳጅነት በመላው ጣሊያንና በመጨረሻም በዓለም ላይ ለመስፋፋት ረድቷል። ፒዛ አንቲካ ፒዜሪያ በኔፕልስ በ1738 የተከፈተ ሲሆን እስከዛሬም ድረስ አለ። የጣሊያን ስደተኞች በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ ፒዛን ወደ ዩናይትድ ስቴትስ አመጡ እና እንደ ኒውዮርክ እና ቺካጎ ባሉ ትላልቅ የጣሊያን ሕዝብ ባላቸው ከተሞች ውስጥ በፍጥነት ተወዳጅ ምግብ ሆነ። ፒዛ የሚለው ቃል የመጣው የጣሊያን ቃል ሲሆን ፒዛዮል ሲሆን ትርጉሙም ፒዛ ሰሪ ወይም የፓይ ሰሪ ማለት ነው። ፒዛዮል የሚለው ቃል አመጣጥ ግልጽ ባይሆንም ፒንሴሪ ከሚለው የላቲን ቃል የመጣ እንደሆነ ይታመናል። ትርጉሙም መጫን ማለት ነው። ይህ ቃል ለጠፍጣፋ ዳቦዎች ሊጡን የማጠፍና የመቅረጽ ሂደትን ለመግለጽ ያገለግል ነበር። ይህም በኋላ ላይ ፒዛ ሆነ። ፒዛ ከሁለተኛው የዓለም ጦርነት በኋላ ዓለም አቀፍ ሆኗል። ከሁለተኛው የዓለም ጦርነት በኋላ የጣሊያን ስደተኞች ፒዛን ወደ ሌሎች የዓለም ክፍሎች በተለይም ወደ ዩናይትድ ስቴትስ አመጡ። ፒዛ በፍጥነት የአሜሪካ ተወዳጅ ሆነ። ፒዛ አሁን ዓለም አቀፍ ምግብ ሆኗል እናም በዓለም ዙሪያ በሁሉም ቦታ ይገኛል። በዓለም ዙሪያ ባሉ ብዙ ምግቦች ውስጥ ዋና ምግብ ሲሆን እንደ ፈጣን መክሰስ ወይም ከጓደኞችና ከቤተሰቦች ጋር እንደ ትልቅ ድግስ አካል ሆኖ ሊበላ ይችላል። የቡልጋሪያ ንጉስ ፈርዲናንድ ቀዳማዊ በ20ኛው ክፍለ ዘመን መጀመሪያ ላይ ወደ ጣሊያን በሄዱበት ወቅት ፒዛን አዘውትረው ይመገቡ እንደነበር ተዘግቧል። በሶፊያ የሚገኘው ቤተ መንግስት ውስጥ የፒዛ ምድጃ ተሰርቶለት ነበር። እናም ሼፎቹ ፒዛን በማዘጋጀት ጥበብ ላይ ስልጠና አግኝተዋል። ንግስት ኤልሳቤጥ ዳግማዊ በ2015 ማልታን በጎበኙበት ወቅት ፊትራ የሚባል ባህላዊ የማልታ ፒዛ ሞክረዋል ተብሏል። እንደ አውሮፓውያን አቆጣጠር በ1994 ፕሬዚዳንት ቢል ክሊንተን በኔፕልስ የሚገኘውን ኢል ፓዚዮ የተባለውን ፒዜሪያ ጎብኝተው ታዋቂውን ፒዛ ማርጋሪታን ጨምሮ የተለያዩ ፒዛዎችን ሞክረዋል። በፒዛዎቹ ጥራትና ጣዕም ተደንቀው እንደነበር ተዘግቧል እና በጉብኝቱ ወቅት የፒዛ አሰራር ትምህርትም ወስደዋል። አጠቃላይ የፒዛ ንጉሳዊ ቤተሰብ ተቀባይነት በተለያዩ ባህሎችና ምግቦች ውስጥ ያለውን ተወዳጅነትና ማራኪነት የሚያሳይ ነው። ፒዛ ድንበሮችና ማህበራዊ ክፍሎችን የሚያልፍ ዓለም አቀፍ ክስተት ሆኗል። ፒዛ ታዋቂ ሆነው በጣፋጭ ጣዕሙና በተደራሽነቱ ምክንያት ነው። በኔፕልስ ጣሊያን እንዳየ አካባቢ ምግብ ሆኖ ተጀመረ። ነገር ግን በመጨረሻ ወደ ሌሎች የጣሊያን ክፍሎች እና በዓለም ዙሪያ ተሰራጨ። መጀመሪያ ላይ በኔፕልስ ጎዳናዎች ላይ ከዚያም በአካባቢ ምግብ ቤቶች ይሸጥ ነበር። እዚያም በሰራተኛ ክፍል የፒዛ ተወዳጅነት ባለፉት ዓመታት እየጨመረ መሄዱን ቀጥሏል። ዛሬ ፒዛ በዓለም ዙሪያ ማለት ይቻላል በሁሉም ማዕዘኖች ተወዳጅ ነው። ለፒዛ ዝና አስተዋጽኦ ያደረገው ሌላው ነገር ሁለገብነቱ ነው። በጉዞ ላይ እንደ ፈጣን መክሰስ፣ በሬስቶራንት ውስጥ እንደ ምግብ እንዲሁም ለፓርቲዎችና ለስብሰባዎች ተወዳጅ ምግብ ሲሆን ብዙ ጊዜ ከቤተሰብና ከጓደኞች ጋር እንጋራዋለን። እነዚህ ሁሉ ነገሮች አንድ ላይ ተጣምረው ፒዛን በዓለም ላይ ካሉ በጣም ተወዳጅ ምግቦች አንዱ አድርገውታል። ወደ ምዕራብ ሀገሮች የተጓዘው በዋናነት በጣሊያን ስደተኞች በኩል ነው። በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ ብዙ ጣሊያኖች የተሻለ የኢኮኖሚ ዕድሎችን ለመፈለግ ወደ ሌሎች የዓለም ክፍሎች ዩናይትድ ስቴትስ፣ ካናዳ እና አውስትራሊያ መሰደድ ጀመሩ።
ፒዛን ጨምሮ ባህላቸውን፣ ወጎቻቸውንና ምግባቸውን ይዘው መጡ። በዩናይትድ ስቴትስ የጣሊያን ስደተኞች እንደ ኒውዮርክና ቺካጎ ባሉ ከተሞች ፒዜሪያ መክፈት ጀመሩ። እዚያም በፍጥነት ተወዳጅነትን አተረፉ። በዩናይትድ ስቴትስ የመጀመሪያው የተመዘገበው ፒዜሪያ ሎምባርዲ በ1905 በኒውዮርክ ከተማ በጣሊያናዊ ስደተኛ ጌናሮ ሎምባርዲ ተከፈተ። ፒዛ በመጨረሻ ወደ ሌሎች የዓለም ክፍሎች ተሰራጨ። ከእነዚህም ውስጥ ካናዳ፣ አውስትራሊያ እና ዩናይትድ ኪንግደም ይገኙበታል። በእነዚህ ሀገሮች ፒዛ በጉዞ ላይ ወይም በቤት ውስጥ ፈጣን ምግብ ሆኖ ሊበላ የሚችል ምቹና ጣፋጭ ምግብ ሆኖ ተወዳጅ ሆነ። በአጠቃላይ ከጣሊያን እስከ ምዕራብ ሀገሮች የፒዛ ጉዞ ምግብ በዓለም ዙሪያ ያሉ ሰዎችና ባህሎችን ለማገናኘት ያለውን ኃይል የሚያሳይ ማስረጃ ነው። በሽቱ ረገድ በዩናይትድ ስቴትስ ፒዛ በብዛት የሚበላበት ሀገር ናት። በቅርብ የተደረገ ጥናት መሰረት አሜሪካውያን በሰከንድ በአማካይ 350 ቁርጥራጮችን የሚመገቡ ሲሆን ይህም በዓመት ወደ 3 ቢሊዮን የሚጠጉ ፒዛዎችን ያጠቃልላል። በጠቅላላ የፒዛ ታሪክ ለዘመናት የዘለቀ አስደናቂ ጉዞ ነው። በጥንታዊ ስልጣኔዎች ውስጥ እንደ ቀላል ጠፍጣፋ ዳቦ ከጀመረበት ጊዜ አንስቶ እስካሁን ድረስ ተወዳጅ ዓለም አቀፍ ምግብ ሆኖ እስከ ቆየበት ድረስ ፒዛ ረጅም መንገድ መጥቷል። አሁንም በአይነትና በጣም የተሻሻለ ይቀጥላል።